ዛሬ ወዳጆቼና ቤተሰቦቼ ደስታዬን ለመካፈል ታድመዋል። ዋው! ያልጠበቅኩት ነገር! የልጄን ጾታ ለማወቅ እኔም በጣም ጓጉቻለሁ። ወንድ ሆነ። የወዳጅነት መልካም ምኞት ደስታዬን እጥፍ ድርብ ያደረገልኝ ስጦታ። ሁሉም ሰው ምርጫዬን አውቆታል። ኢቭ ዳይፐር የሁል ጊዜ ምርጫዬ ነው። የቤተሰቤ ምርጫ ተመሳሳይ ነው። መጪውን ጊዜ እኔና ልጄ ከኢቭ ዳይፐር ጋር። ለልጆች ምቾት የሚስማማ ጥራት ያለው ዳይፐር ሱፐር ቤቢ። የብዙሃን ምርጫ ለልጆች ደስታ ለወላጅ ሱፐር ቤቢ ዳይፐር። ሱፐር ቤቢ የልጆች ዳይፐር። እዚህ ነኝ እያጠናሁ ነው። እንዴ ማማ እንደዚህ ደረጋግጤ እኔ በስንት መከራ ያገኘሁትን ዳይፐር እንደዚህ ታዝረከርኪዋለሽ? አየልሽ ነገር ልጇንም ቦርሷንም ያሳረፈውን የምታውቀው እናት ብቻ ነች። ፏ ቤቢ ዳይፐር ምቾቱ፣ እርጥበት የመምጠጥና የመያዝ አቅሙ፣ ለረጅም ሰዓት የመቆየት ብቃቱና የማሰሪያው ጥንካሬ ከልዩነቶቹ መካከል ተጠቃሽ ናቸው። ፒፒ ለልጆቹ ምቾት የማይሆኑት ነገር የለም። ልጆቹ ለርሶ ሁሉ ነገሮ ናቸው። ሃኒ ዳይፐር ካለ የልጆቹ ምቾትና ሰላም ይበልጡን ይደምቃል። ለልጆቹ ገላ ምቹ የሆነ የማያቃጥል አንድ ጊዜ ካደረጉት ለረጅም ሰዓት የሚቆይ እርጥበትን በፍጹም ወደ ውጭ የማያስወጣ ሃኒ ዳይፐር በቤቶ ካለ ልጆቹ ሰላማዊና ደስተኛ ናቸው። ለልጆቹ ምቾት ሃኒ ዳይፐር። ዋጋችን የህብረተሰቡን አቅም ያገናዘበ ነው። ምርቶቻችንን በሱፐርማርኬት በፋርማሲና አቅራቢያው ባለ መደብር በበቂ ሁኔታ ያገኛሉ። አይካንግ ፒኤልሲ። ለበለጠ መረጃ በ0972 08 66 66 ላይ ደውሉ። ሃኒ ዳይፐር። B&B ቤቢ ዳይፐር ለልጆቹ ነፃነትን የሚሰጥ በቀንም ሆነ በምሽት ያለምንም መረበሽ እንዲያሳልፉ ለረጅም ሰዓታት ፈሳሽን የሚቆጣጠር ሁሌም ምቹ የተሰራበት ግብአት ለልጆ ሰውነት የተስማማ እንደ ልብ የሚለጠጥና ምቾት የማይነሳ B&B ቤቢ ዳይፐር። ሞክረሻል? ሙኒ ባለ 2 ሽፋን ዳይፐር ስለሆነ እርጥበትን ለረጅም ሰዓታት አምቆ የመያዝ አቅሙ ከፍ ያለ፣ በዛ ላይ የቱንም ያህል ፈሳሽ ቢሸከም የህፃናት ምቾት እንደተጠበቀ ይቆያል።
ሞክረሽዋል? በዛሬ ልጆች እንደፈለጉ ቢጫወቱና ቢንቀሳቀሱ እንኳን ሞኒ ምቾታቸውን ሳይነሳ ቆዳቸውን ሳያስጨንቅ እዛው በታሰረበት ልክክ አንቺ ካልፈታሽ በስተቀር የእናትነት ምኞት የልጆቻቸው ነገር ነው። የዕለት ውሎዬን ስጀምር ሁሌም በልጄ ብሩህ ፈገግታ ነው። ስለ ልጄ እረፍትና ደስታ ከመጨነቅ ተገላግያለሁ። ስለ ልጄ ውሎ የማልሰጋው ምቹ የሆነ የኮኮ ዳይፐር ሰላሟ ሆኖልኝ ነው። ለህፃናት ሁሌም ምቹ በፍጥነት የሚደርቅና ለቆዳ ለስላሳ የሆነውን ኮኮ ዳይፐርን ለልጆ አሊያም ለራስ ወዳጆ በስጦታ ያበርክቱ። ኮኮ ዳይፐር ሁሌም ምቹ። የቤት ይሳቅ ልጅ ፈገግታ ምቾት አለው ጠዋት ማታ። ቤት ዳይፐር ከእናት ፍቅር ለልጅ ጤና ለእለት ደስታ በጥራት ለሚያምን ብቻ። ምቾትን ከውበት ጋር በማጣመር ብቃት ባላቸው ባለሙያዎች በጥንቃቄ ከኬሚካል ነፃ ተደርጎ የተመረተ ቤት ዳይፐር ከልብ ለልጆቹ ገላና ጤንነት ታስቦ የተሰራ ፈሳሽን በልዩ ሁኔታ የሚቆጣጠርና እንደ ልብ የሚለጠጥ። ልጆች ነፃነታቸውን አብዝተው ይፈልጋሉ። በራሳቸው ዓለም ደስታን ይፈጥራሉ። ለደስታቸውና ለቀን ቡረቃቸው ለምሽት ሰላማዊ እንቅልፋቸው ዋዋ ዳይፐርን አቅርበናል። እናቶች ከእንግዲህ ለልጆቻቸው ሐሳብ አይገባቸውም። ዋዋ ዳይፐር። የልጄ ይህ ፈገግታዋ ይህ ሳቋ 1000 ዓመት መኖር ያስመኘኛል። እድሜን ይቀጥላል። የዚህ ሁሉ ምክንያት ደግሞ የነፃነቷ ምንጭ የስ ቤቢ ዳይፐር ነው። አየርን የሚያስተነፍስ ፍሳሽን ለረጅም ሰዓታት የሚቆጣጠር ለልጆቹ ሰውነት የተመቸ ነው። ቀኑም ሌቱም በየስ ቤቢ ዳይፐር በሰላም ያልፋል። ምቹና ለስላሳ የስ ቤቢ ዳይፐርና ዋይፕስ። ስሜ አቡበከር ናስር ይባላል። የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። አቡበከር ናስር እባላለሁ። የልጅ አባትና የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። ህይወትን የማይበት መንገድ ተቀይሯል። ጠንክሬ የምሰራው ለራሴ ስኬት ብቻ ሳይሆን ለቤተሰቦቼ የተመቸ ህይወት ነው። በእግር ኳስ ሜዳ ላይ ብዙ አይነት ስሜቶችን አስተናግዳለሁ። ከምንም በላይ ግን ቤቴ ከልጄ ጋር ሲሆን የሚሰማኝ ደስታ፣ ሰላምና እረፍት በምንም ልተካው አልችልም። ልጄ በደስታ እንዲኖር የተደላደለ ህይወት ያስፈልገዋል። ለዚህም በቤቴ መሰረታዊ ነገር ከምላቸው አንዱ ዮዮ ዳይፐር ነው። ዮዮ ዳይፐር የምቾት ሌላኛው ትርጉም። ዮዮ ዳይፐር ልጄ በራስ መተማመኑ ከፍ ያለ ንቁና ጠንካራ ሆኖ እንዲያድግ ሁልጊዜም እተጋለሁ። ያለ ችግር የማደርገውን ለመድገም ሲጥር ስመለከት ልዩ ስሜት ይሰማኛል። እያንዳንዷን የህይወት ቅጽበት ከልቡ እየኖረ እንደሆነ አምናለሁ። በጉድ ቤቢ ዳይፐር ምቾት ውስጥ ሲሆን ልጄ በራሱ ትንሽ ዓለም ውስጥ ረጅም የደስታ ጊዜ ያሳልፋል። ልጄን በአግባቡ ለማሳደግ በማደርገው ጉዞ ውስጥ ትልቁን ነፃነት የሰጠኝ ጉድ ቤቢ ዳይፐር። ለእናቶች የነፃነት መንገድ፣ ለልጆች የምቾት ዓለም ጉድ ቤቢ ዳይፐር።